የትም ቦታ ላይ በፍጹም ጫማ አርጌ መቀመጥ እንኳን ጫማ ካልሲ ራሱ አርጌ መቀመጥ እኔ በጣም አንድ ግለሰብ ጋብዞ ነበር እዛው ጋር የነሱ አብሩ አፍራሽ ስለሆነም ስሙ መጥራትም አልፈልግም። እኔ ጃንክ ፉድ አንጋትቼ ሰውነቴን ሳላንቀሳቀስ ቁጭ ብዬ የዋልኩኝ የሆነ ምናምን ችግር ውስጥ የወደቅኩ ሰው አይደለሁም። ከዛ ሌላ ሰበብ አልፈልግም። ኢትዮ ፎረም እኛ እንዳንሰበው ኮርጇል እንዳንል ማለት ነው። ከዛ ጋም ከዚህም ከዛም ከማውራት ውጪ ሌላ ቪዲዮ ማህበራዊ ሚዲያ ኮንስታይ አይቻላልም። በበሽታ ተሾፈ ብለህ ኮምፕሌን ካደረክ እዛው ላይ በበሽታ ተሾፋለ እንዴት? ባለፉት 7-8 ወር ገደማ ብለን እንውሰደው ወደዚህ የማንንም ያ ሁላው ቢሆነ ነገር ማይሆን የሚሆነው ሲወራ ቅጥፈት ሲወራ አንዳንድ በጣም ፒውር በጥሬ ወንጀል ማለት ዝም ብለህ ብድግ ብለህ የሌለ ነገር ፈጥረህ ወንጀል ሲወራ እኔ እግዚአብሔር የቀጣውን አንዳንድ ጊዜ በቃ ለተተዋለህ አይደል? ፈጣሪ ራሱ የድርሻውን ይወስዳል ብለህ ተተዋለህ። we don't say ምንም አንልም። ጣም ሲበዛ ይሄ ከልክ ሲያልፍ ዝምታችን ድንበር ሲጣስ አንዳንዴ አለመመለስ ትክክል የማይሆንበት ጊዜ ሲመጣ በአግባቡ በልኩ መልሰን መሄድ እንደው በጣም አስፈላጊ ስለሆነ ካልሆነ በቀር አንድ ቀንም ለእንደዚህ ያለ ነገሮች ያባከነው ጊዜ የለም። እንደዚህ አይነት ሌላ ዝባዝንኬ ከፍታ ጫውታ ወርደን ጭቃ ምናምን አንቦካካም። እንታወቃለን። ከፍታችንን ጠብቀን ነው ተናግረን ነው። የመጨረሻው የበዓል ዝግጅት ላይ የኛ ቤቱን ሊዘርፍ ከመጡት ግለሰቦች ከነሚስቱ ከነበረው ይሄው ግለሰብ አንደኛው እንግዳ እንበላ ሲል በገዛ ቤት እንግዳ ሊያረገኝ ሞከረው ዝግጅት ላይ ማለት ነው። እዛ ዝግጅት ላይ አንድ ግለሰብ ጋብዞ ነበር እዛው ጋር የነሱ አብሩ አፍራሽ ስለሆነም ስሙ መጥራትም አልፈልግም። በጣም አንድ ነገር በየማቆመው በጣም ያሳቀኝ ነው ማለት ከልቤ ፈገግ ያሰኘኝ አንድ ጊዜ ወደው አይስቋል። አሜሪካን ሀገር ሆኜ ለአንድ ሰው እንደው ዝም ብሎ ሲደጋገም ውሸት ሲደጋገም እውነት ይመስላል እንዲሉ የሰሙት ጥቂቶችም ቢሆኑ እውነት ይሆን እንዴ የሚል ነገር ውስጣቸው እንዳያመላልሱ ሁሌም ለሐቅ ቆመን ልበሙሉነታችንን ተናግረን ማለፍ ስላለብን አሜሪካን ሀገር ውስጥ የኖርክ ፊደል ቆጥረህ ማገናዘብ የምትችል እንደው ይብዛም ይነስም በህግ ላይ ግንዛቤ ያለን ሰዎች ነን ፕሮፊት በሆነ ተቋም እንኳን 100 አንድ ብር በደራለሁ እንዴ ምን ይብድ ነው አሁን ወጥተህ የእውነት ነገ እግዚአብሔር ምስክሬ ነው ነገ ዝርክርክ ያው አሁን ችግሩ ምንድነው መሰለ ህዝቡ አይጠይቅም ነገ እንዲህ ብለና ምን አይነት ውሸት ነው አይልም ልቅጠፍ ነው መቅጠፍ ብቻ እኮ አይደለም የሰው ስም ጠርተህ 100 ምናምን ሺህ ብለህ ብድር ወስዶ በነን ፕሮፊት ከዛ እዚህ ቦታ ሄዶ ከፍቶ ና ለዚህ ለተናገርሽው አምጪ ማስረጃሽን ሲባል ምንድነው የሚባለው? የእውነት እንዴ አሁን እኮ ሰው ህግ አቃለው ይያለ እንዴት እንደዚህ አይነት ፋውል ይሰራል? ሰርከው ነው የተባለው። አረ እንደው ድንቁርና አለገለ እኔ እኮ ማካፈል አለማካፈል አይደለም ድንቁርና ልክ የለውም እንዴ እንዴት በነን ፕሮፊት ድርጅት በነን ፕሮፊት በሆነ ድርጅት ሂጄ ምን ያብዱ ነው ሲጀመርስ ብድር መጠየቅ እችላለሁ ህጉስ ይፈቅድልኛል ወይ ለኔ ማንኝ እኔ ብድር ማለት አንድ ነን ፕሮፊት ድርጅት አለ ቦርድ አለ ስራ አስፈጻሚ አለ ዝም ብለ አንድ ግለሰብ ብድግ ብሎ ሄዶ 100 ሻምጡ ሲል የሚሰጥም ሲያሜሪካ ካምፓኒስ የትኛው ካምፓኒ 100 ሺህ ሰጥቻለሁ ሊልም አሁን ብድግ ብለህ ስም ጠርተህ የሆነ ነገር አድርገህ እንደዛ ብለህ እኛ ጉዳያችን ስላልሆነ ያየን እንዲው ስቀን ብቻ አለፍ ነው ምክንያቱም የትና መቼ ምን እንደሚሆን እናቃለን ይሄ ነገር የሚመጣው የሰደ ሽሜ ደጋግመህ የምትለው ነገር አለ የእውነት ቀናት ሰውነት ይበላል በጣም መጥፎ ነው በጣም ዛሬ ምን በሉ ዛሬ ምን ጠጡ ዛሬ ምን ለበሱ ከረባታቸው ምናምናቸው እንዴ ምንድነው ይሄ ሁሉ ጭንቀት አንድ ሰው የጫማውን ሽታ ሳያጠፋ የጫማውን የሰውነቱን ሽታ ሳያጠፋ
ሰውን ለመናገር እውነት ሞራል አለው? መጀመሪያ ካልሽን ባጠረ ይሄን መናገር ማለት አንዳንዶቹ ለፈገግታ የሚሆኑ ስለሆኑ ማለት ነው። ሞስት ኦፍ ዘ ታይም ወደዚህ ወደ ስቱዲዮ የትኛውም በነገራችን ላይ ቤቴም ሶን ስቱዲዮም ሶን የትም ቦታ ላይ በፍጹም ጫማ አድርጌ መቀመጥ እንኳን ጫማ ካልሲ ራሱ አድርጌ መቀመጥ እኔ በጣም በቃ ስራ ላይ በቃ ስቲል ያለ እረፍት እየሰራው ተፈጥሮ የለም። እኔ ነው የምታስረዳኝ ነው ለህዝብ ከቀድሞ መስሪያ ቤታችን ምንም ነገር ሳንሰራ ምንም ሳናደርግ ድንገት ውጡ ስንባልና ስንባረር ከዛ ጠረጴዛቸውን ዞር ብለው ሳያዩ ከጠረጴዛቸው አንድ ዕቃ ሳያነሱ የተከተሉ ሰዎች አሉ። እውነት ተገፍተናል ስንል ከነዚህ ሰዎች መካከል አንደኛው ኤርሚያስ ለገሰ ነው። ስለ እውነት ለሙያው ለፕሮግራሙም ክብር ያለው ሰው። በዚህኛው ግለሰብ ዘንድ ግን ምን እንደሚባለው ግሩፕ ይዘናልኛ ቡድንተኞች ነን። ኤርሚያስን እየደገፈን ነው። ዛኩርኩማል አንድ ቀን ስሙን ጠርተነው ማናቅ ስራችንን የምንሰራ ሰዎች እላፊ ሄዳቡቺ ዝም ማለት እንደው ይሄ ህዝባችን ላይ የሚደረገው ሌላው ቀረና ካሜራ ሌባ የተባለ ምናምን ያለች ቡቺም ልታቅራራ ሞከረች። ዝምታችንን ድንበር ጥሰሽ እዚህ ደርሰሻል ቡቺዬ፣ አዎ መጣን ብለን ትንሽ አልፈን ስንሄድ ቡቺን ጠብ አድርገን አለፍን። ለቡቺ ለመከላከል እኔ የእውነት ወደዛ ወደ መጥፎ ነገር ወደ አልተገባ ነገር መሄድ የእውነት አልፈልግም። ግን እንደው መጽሐፍ ቅዱስ እዚህ ተቀምጦ እጃችንን ጭለን መሃል አናርግ ብንል እንዴ ለኛ እንደ ሰው ስለ የእውነት ስለሆነ ይሄ ለዚህ ደግሞ ሌላ ጀስቲፊኬሽን ይመጣል እንጂ አሁን እናውቃለን። እኔ እኮ ለመናገር ራሱ የእውነት ስለሚከብድ እንጂ አንድ ሰው በጤና ምክንያትም ይሁን ያለ ልክ መብላትም ይሁን በምንም ይሁን እግዚአብሔር ምስክሬ ነው በጣም በተደጋጋሚ ሰው ጤናም ችግር እንዳይኖር የሆነ ነገርም እንዳይኖር እያለን ሽንት ቤት መድረስ መሄድ አለመሄድ ችግር ያለበት ሰውና ትንሽ አንዳንድ ነገርም የሚያው ማለት ከቀፈፈን ሊቀፈን የሚገባው እኛ ነበር አይደል? መቅፈፍ ከነበረብን እንዲም ተብሎ የሚወራ ሆኖ አይደለም። ግን በቅጥፈት በውሸት ለዛ ምላሽ ለመስጠት እንደዚህ አይነት ነገር ሲመጣ ኢትዮ ፎረም እኛ እንዳንሰማው ኮርጇል እንዳንል ማለት ነው። ይሄን ሁላችንም ዛቢሩ መሰክራለን። ከዛሽ ላይ የሰማትን ይገለብጥና የራሱ ሐሳብ አድርጎ ተወያይ ሆኖ ይቀርባል። ከአንድ ሰው ሞባይል ይዘህ አንድ ሰሞን በጣም አታካቹ ነገር ከዚህም ፋኖ ከዛጋም ከዚህም ከዛም ከማውራት ውጪ ሌላ ቪዲዮ ማህበራዊ ሚዲያ ኮንስታይ አይቻላልም። ይሄ ስለ ማተቤ በነገራችን ላይ ግንድም ያህል ማተብ እዚህ ላይ አንጠልጥለ መቤቴን እያልክ ክርስቶስን ስም እየጠራህ በዚህ መጠን ትርኪ ምርኪ ለኔ ትርኪ ምርኪ ነው። አም ሶሪ የቲክቶክ የምናምን አይ ዶንት ኬር። መቀመጫውን ሲያሳጡት መቀመጫውን ጠግኖ መቀመጫ የሰጠው ኢትዮጵያ ህዝብ ነው። ኢትዮጵያ ህዝብ ልከፍል ይገባኛል ብዬ የማስበውን የመጨረሻ አልቲሜት ፕራይስ ከፍያለሁ። እኔ ጃንክ ፉድ አንጋትቼ ሰውነቴን ሳላንቀሳቀስ ቁጭ ብዬ የዋልኩኝ የሆነ ምናምን ችግር ውስጥ የወደቅኩ ሰው አይደለሁም። ከዛ ሌላ ሰበብ አልፈልግም። ማንኛውም ሰው ኢቭን የጤና ችግር የምን ችግር ቢኖርብህ ሰው እኔ ማንንም ሰው ከጤና ችግር ጋር ከምናምን ችግር ጋር ለማያይ ምን ለማለት እንደፈለኩ ምን እያነሳው እንደሆነ አሁንም ይታወቃል። ለማንኛውም ግን በጣም ስለደጋገሟትና በፖለቲካ ህይወት ውስጥ ለካራክተር አሳሲኔሽን እና ሌሎች ለአመታት በነገራችን ላይ የመጀመሪያዎቹ የቲፒኤልኤፍ ደጋፊዎች በስርና በማንገላታት በማሰቃየት ለተፈጸመ በደል በተለይ ማዕከላዊ የሚሰራ ግፍ በየእስር ቤቱ ያለ ግፍ ማን ላይ ምን ግፍ ተፈጸመ
ሁሉም የሚመሰክሩት ሀቅ ነው። በወቅቱ በእኔ ልክ የገለጸው አልነበረም። ተደንቀው ለዓለም እንዲደርስ ቃለ ምልልሱ እየተተረጎመ በእንግሊዝኛ የተሰራጨበት ዓለም እንዲነጋገርበት የተደረገ በወቅቱ ኮንግረስ አይ ቲንክ 864 ምናምን ይመስለኛል ሪዞሉሽን ስፖንሰር የተደረገበት አይ ቲንክ ኤችአር 864 ይመስለኛል ካልተሳሳትኩኝ፣ ግን ሌላ ጊዜ አነሳዋለሁ። ሰው ጎግል አድርጎ ማግኘት ይችላል። አምነስቲ ኢንተርናሽናል በለው፣ ሂውማን ራይትስ ዎች በለው፣ ስቴት ዲፓርትመንት በለው የተሳተፉበት ሌላው እና የሚያውቁት ስቴትመንት ያወጡበት ቀጥታ ከኔ ጋር በተያያዘ ሌላው ኦልሞስት ወደ ከ30 ያላነሰ ጊዜ ሊሆን ይችላል ፍርድ ቤት በ2 ዓመታት ጊዜ ውስጥ ተመላለሻለሁ። እኔ ፍርድ ቤት በመመላለስበት ጊዜ ኤቭሪ ሲንግል ዴይ ቢያንስ 6 የዲፕሎማት ተወካዮች ይመጣሉ። የአሜሪካ ኤምባሲ አዲስ አበባ እኔ ፍርድ ቤት በቀረብኩባቸው ጊዜያቶች ሁሉ ተወካይ ያላከበት ጊዜ የለም። አንድ የአሜሪካ ሪፕሬዘንታቲቭ፣ አንድ የእንግሊዝ፣ የስዊድን፣ ካናዳ፣ የአውሮፓ ህብረት ተወካዮች የፊት ለፊት ወንበር ላይ ይቀመጣሉ። እነ መለስካቸው አማሃ ቪኦኤ፣ ከዛ የአገር ውስጥ ሚዲያዎች በሙሉ የሚቀር የለም። በየአንዳንዱ እስረኛ ላይና በሁላችንም ላይ ምን አይነት ግፍ ተፈጸመ የሚለውን በእስር ቤት በሚገባ ፍርድ ቤት ላይ ዘርዝሬ በማስረዳት ነው የምታወቀው። እቺን ቪዲዮ ላምጣትና ቪዲዮን ካየን በኋላ የተወሰነ ነገር ማለት እፈልጋለሁ። እቺን ቪዲዮ ግን እስኪ ሲደጋገም አንድ ነገር ዝም ብሎ ያልሆነ መልክ እንዳይዝ እስኪ በዚህ እናስታውስ። መጀመሪያ ከሁሉ በላይ በኢትዮጵያዊነት የሚያስተሳስረን የራሳችን ባህል መተሳሰብ ለዘመናት አብሮን የኖረው እንደው በብሔር ብሔረሰብ እንለያይ፣ በተለያየ ባህላዊ ነገር እንለያይ፣ በቋንቋ እንለያይ፣ ግን መተዛዘን ሰው የመሆን ዋጋችንን ለምንድን ነው ያጣነው? ለምንድን ነው የምናጣው? ለምሳሌ ልንገርህ፣ ሀብታሙ አያሌው የሚባል ወጣት ልጅ በኢህአዴግ ውስጥ የነበረ በአስተሳሰብ እለያለሁ ብሎ ወጣ። ከነሱ አስተሳሰብ ስለወጣ ብቻ ጠላት ተደረገ፣ ታሰረ። እስር ቤት ውስጥ የደረሰበት ስቃይ እሱን እንተው። እዛ ውስጥ ታሞ ሕክምና ለምን ይከለከላል? እንዳይድን ሆኖ ተሰባብሮ ወጣ። ፍርድ ቤቱ ግን ነፃ አለው። እሺ ፍርድ ቤቱ ትክክል ሆኖ ነፃ አለው። ወደ ውጭ ሄጄ ልታከም ሲል እንዴት ይከለከላል? እንዴት ሰው በህይወቱ እንዲህ አይነት ነገር ይከፍላል? መታከም እየቻለ ልውጣና ልታከም ሲል ወይ ማስያዣ ወይ የሆነ ነገር አድርጎ መላክ ሲቻል ጠላትን ያማቀቁ መግደልስ በእውነት ምን አይነት ቂመኝነት ነው? ይህን በምሳሌ ማሳየት እችላለሁ። ለምሳሌ ይሄ ሀብታሙ አልጋ ላይ ሆኖ ደሙ ከላዩ ላይ በየቀኑ ይቀዳል። ልጅ አለው። ልጁ ይሄንን በየቀኑ እያየች ነው የምታድገው። ወላጆች አሉት፣ ተከታዮች አሉት። እንደ ሰው ይሄ የሚያሳዝናቸው ደግሞ ዜጎች አሉ። እንዴት ይሄን ሕክምና ይከለከላል? በሌላ በኩል ግን ላሳይ። እንግዲህ ይህች ሀገር የጋራ አንድ ጊዜ ወደ ኋላ መለስ ቢል ፒክቸሩን ማሳየት ፈልጌ ነው። መቀመጫና ወገብ ለጠፋቸው ማለት ነው። ድንቁርና ልክ ቢኖረው መልክ ቢኖረው እንደዚህ እንኳን ቀበቶህን ልብስህን ማሳረፍም እዚህ ላይ የማይቻልበት ሁኔታ በበሽታ ተሾፈ ብለህ ኮምፕሌን ካደረክ እዛው ላይ በበሽታ ተሾፋለህ እንዴት ካደረክ ነው ነገርየው ከሆነ እኔ እንትን አለባበሳ ቅቤ እየቀባችኝ ነው እንዴት እንዲህ ይባላል ምናምን የሚል 4 ሰውም ቢሆን 3 ሰውም ቢሆን ቫልዩ ለራሱ ቫልዩ የሚሰጥ ከሆነ ማለት ነው። ለማንኛውም ግን እኔ እንደዚህ አይነቱን ዋጋ
ለታሪክ የሚቀመጥ ሰው ሁነን እንደ ፕሮፌሰር አስራት ወልደየስ አብቅቶልኝ በቃ በህይወት እንዳልኖር ተፈልጌ ስቃይ ያየው ዓለም ጮሆ የኢትዮጵያ ህዝብ አይደለም የኢትዮጵያ ህዝብ ብቻውን አይደለም ይኸውልህ የአሜሪካ ስቴት ዲፓርትመንት መግለጫ አውጥተው ስቴት ዲፓርትመንት ስፔሲፊካሊ ይሄ ግፍ ነው ብለው መግለጫ አውጥተው ኮንግረስ ላይ ሪዞሉሽን እንዲወጣ ስፖንሰር የተደረገ አምነስቲ ኢንተርናሽናል ሂውማን ራይትስ ዎች ዘግበው እነ ኒውዮርክ እንደው መቼም የኒውዮርክ ታይምስ በጣም ትልቅ ባለማችን ከሚባሉ ጋዜጣ ነው ኒውዮርክ ታይምስ ላይ ያለኝ ኢንተርቪው ያደረኩት እንደዚህ አይነት መከራና ስቃይ እንደዚህ ያለ ፍዳ ተቀብለናል አዎ ፍዳ ተቀብለናል ለዚህ ህዝብ ይገባል ብለን ያሰብነውን ፍዳ ተቀብለናል አዎ አንድ ቀን አይቆጨኝም በዚህ ምንም ጸጸት የለኝም በመጥላት ረገድ ወያኔ የሚባል ስብስብ ህወሓት የሚባል ስብስብ በመጥላት ረገድ ከጠላሁኝ እኔ ነኝ መጥላት ያለብኝ ከዚህ በፊት አንስቼዋለሁ ጠይቄያለሁ አዎ ልጠላው ቢገባ በምሬት መጥላት ካለብኝ እኔ ነኝ ልጠላው የሚገባው እኔ ሚዲያ ደጋግሜ የተናገርኩት እኮ ሚዲያ ላይ ቢያንስ 10 ዓመት ሰራሁ አልኩ የተማርኩት ፕሮፌሽን ጋዜጠኝነት አይደለም 10 ዓመት የሰራሁበት ግን ፕሮፌሽን ነው የግዴታ እኔ ከጽዳት ወደ ዜና መጻፍ በፕሮሞሽን መሄድ የለብኝም የግድ ፕሮፌሽናል ለመባል ማንም ሰው በተሰማራበት መስክ ላይ ሰርቶ ሙያው ከዛ ውጭ ደግሞ ያው እሱ የሚጠይቀውን ዕውቀት ዓለም አናሊቲካል ጆርናሊስት ይባላል ለምሳሌ አናሊቲካል ጆርናሊስት በዚህ አጋጣሚ በፕሮፌሽን ምናምን ስል ምንድነው ከድንቁርና ጋር ተዛዝዬ የምኖር ሰው አይደለሁ ቴክሳስ ናይት ሴንተር ጆርናሊዝም ዲፓርትመንት ደግሞ 2 ኮርስ ወስጃለሁ እዚህ ሀገር ከመጣሁ በኋላ የጆርናሊዝም ኮርስ አክን ፖስት ማድረግ እችላለሁ እዚህ ላይ የጆርናሊዝም ኮርስ ስለማወራው የሰብአዊነት ጉዳይ ላይ ደግሞ የሰርቲፋይድ ሂውማን ራይት ኮንሰልታንት የሚል አይዲያ አለኝ የትም ቦታ ብሄድ he is certified human right consultant ነው የሚል USAID የሰጠኝ አይቼዋለሁ ከኢትዮጵያ ወደዚህ ሳልመጣ ትሬን ትራቨል ስራ አስኪያጁ እየሰራው ነኝ የአዲስ አበባ ወጣቶች ፌዴሬሽን ፕሬዚዳንት ሆኜ እየሰራው ነኝ በህዝብ ግንኙነት ስራ የፓርቲ ህዝብ ግንኙነት ነጋሶ ፕሬዚዳንት ሆኖ ይመሩት የነበረ ፓርቲ ኮኖ እነ ዶክተር ኃይሉ አራያን ተክቼ ኮኖ የህዝብ ግንኙነት ኃላፊ ሆኜ የመጣው ፕሪንሲፕል ኦፍ ማኔጅመንት ኢሰንሻል ማኔጅመንት 2 ኮርሶች ከሃርቫርድ ወስጃለሁ ለማንኛውም ግን በየትኛውም ደረጃ የእውነት ብዙ ሰው ማለት ወዳጆቼ በጣም ወቅሰው ሁለተኛም ይሄም ተቋም ስለሆነ በተቋም ደረጃ ደግሞ የተቋሙን ደረጃ ዝቅ የሚያደርግ ነው የሚለው ትችትም ከአመራሮችም እዚህም እንደው በዚህ ደረጃ እንደው ለምን የሚልም ሐሳብ ስለተነሳ አትሊስት ለህዝቡ ግን እንደዚህ ያሉ ውሸትና ነውር መጀመሪያ ሰው የአይንና አንጎል ችግር አለ እንዴ መቀመጫና ወገብ መለየት የማይችል አለመቻል በጣም እኮ ይሄንን አለመቻል ነው ሰው አያውቅም አደነቁረዋለሁ ለአንተ ሌላው ይቅር ሊያጠቁ የፈለጉ አካላት አሸማቀን እንደዚህ አድርገን እንደዚህ ብለን ከጫውታው እናስወጣዋለን ብለው የዛሬ 10 ዓመት ነው የተሞከረው እኮ ይሄ ካምፔን ተደርጎ እንደዚህ አይነት ነውር የተሞላበት ካምፔን ተደረገ እኮ ያንን ከኔ ጋር ለአመታት የሰራ ሰው የሆነ ነገር ሲለው እንደው እንዲማለ እንዴ ለማለት ካልሆነ በቀር ይሄ አዲስ ነገር አይደለም በየማህበራዊ ሚዲያ ለማጥቃት ስለሚፈልጉ ያመጡታል ሰው ደግሞ ንዴት ስላየው የሆነ ወዳጆቻችንም ጋር ቁጣም ንዴትም ስላየው ሌላው እንደው በጣም ይቅርታ አይ እኔ ወደዛ መሄድ አልፈልግም ግን አስፈላጊ ሲሆን የእውነት በጣም አስፈላጊ ሲሆን የምመጣበት ነገር ግን በጣም የምታወቀው በተለየ ሁኔታ የምታወቅበት
ሰው አከብራለሁ የጫጫታ ምናምን ፍርሃት የሚባል ነገር እኔ አጠገብ የሚደርስ ሰው አይደለሁም። ላመንኩበት ጉዳይ ደግሞ አልቲሜትሊ እስከ መጨረሻው ተገጀ ዋጋ ከፍላለሁ። ይሄንን ደግሞ ማንም ያውቀዋል። ከዛ ውጪ በምንም ተአምር ቤተሰቤን እኔ ብቻ ነኝ በነገራችን ላይ ከቤተሰቦቼ እኔ ብቻ ነኝ ፖለቲካ ውስጥ ያለው ሰው። ሌላ አገር ቤትም በል እዚህም በል በፍጹም የኔ ቤተሰቦች ከፖለቲካ ህይወት ውስጥ አይነካኩም። የትኛውም የፖለቲካ መድረክም ሌላም የትኛውም ቦታም አታገኛቸው የሉም። አላነሳሳቸውም። እንዳነሳሳቸው የሆነ ነገር እንድል ምናምን ይፈልጋል። የሌሉበትን አነካክቼ ምንም ውስጥ አላመጣም። አንድ በጣም የሚያስቅ ሙከራም ቢአቆይ እንደዚህ ብንል እና በዚህ መንገድ ስም ብናጣ የውሼ ነው። እኔ እኮ በጣም ነገር ጎበዝና ጥንቅቅ ያለ ሚስት ባለሙያ ካለ እኔ ነኝ የምጠቀመው አይደል እንዴ? የኔን ከረባት እንደ ማየት ምናምን ሰው እንደዚህ ቆስቲ ልጁ ቆስቲ ሚስቱ ምናምን የሚያለከልክ ነው እንዴ? ሴቱና ሴት ላይ እንዴት እንታፈጣል? ልክ እኮ አይደለም። ቢሆን ትክክልም አይደለም። ቀና እንዴ አይደለም። እሷም ራሷ ግራ ገብታ እንዴ የኔን ሞያ የኔን ምናምን ለማወቅ የት አረ እንዴ ስለኔ ሞያ መመስከር ካለብህ ብትመሰክረዋል። እንዲህ ላለው አይደለም። እንደዚህ ሲባል ጎትተን አይ እንዲህ ለማለት ምናምን ተብሎ ወደ ሚዲያ ማምጣት በታምር አይበጡም። ቤተሰቦች በታምር ሚዲያ ጋር ከሚዲያ ጋር እንደዚህ እንዲህ አይነት ተረጣጣችሁ በዛ ወዲያውና